መማረክ አንድ የሚሊቴሪ የውትድርና ፋንክሽን ነው። በቃ አለቀ። ሊቀር የማይችል ትላንት የነበረ ዛሬም ያለ ነገም የሚኖር ማለት ነው። ሁለተኛው ግን ከኢትዮጵያ ኮንቴክስት ሙርከኝነት ብሔር የለው፣ ሙርከኝነት ዘር የለው፣ ሙርከኝነት ሃይማኖት የለው። በጣም በቃ አዘጋገባቸውን ያየው ይገርመኝ ነበር እውነት ለመናገር። የሆነም ብሔር ጀግና የማይማረክ የሆነም ብሔር ተማራኪ ምናምን ተደርጎ ሲሳል ስላየው ነው። ሙርከኝነትን ለሆነ አካል አሳልፎ በመስጠት መመጻደቅ ለሆነ ብሔር እየተሰጠ የብርሃኑ ጁላ ተማራኪነት የምናምን የሚል ለሆነ በአብዛኛው ለኦሮሞና ለደቡብ ተሰጥቶ የምመለከተው ማለት ነው። በነገራችን ላይ ግልጽ እንዲሆን አንዳንዴ እንደው ትንሽ ጠቆም ማድረግ ያስፈልጋል ብዬ ስለማምን አንዳንድ ኤርትራውያን እና የወያኔ አፈቀላጤዎች ብርሃኑ ጁላንና ሌሎቹንም በደርግ ጊዜ ወታደር የነበሩ የከፍተኛ የኢትዮጵያ መከላከያ ባለስልጣናትን ሙርከኛ እያላችሁ ለማሸማቀቅ የምታደርጉት ሰሞነኛ ወሬ አለ። ይሄ በየትኛውም ሀገር ጦርነት ውስጥ የሚማረክ አለ፣ የሚሞት አለ፣ ቆስሎም የሚወጣ አለ። በዛው መጠን ደግሞ ጉዳት ሳይደርስበት ከጦርነቱ የሚወጣ አለ፣ ወይም አደጋ ሳይደርስበት ከጦር ክልሉ የሚወጣ የሚሸሽ የሚያፈገፍግ እነኚህ ሁሉ በጦርነት ውስጥ ያሉ እውነታዎች ናቸው። ልክ ኢትዮጵያውያን በተለይም ከደቡብ የመጣ ከደቡባዊ ኢትዮጵያ ከኦሮሚያ የሚወጣ ወታደር የሚማረክ በቀላሉ እጁን የሚሰጥ እና ፈሪ አድርጋችሁ የምታቀርቡት ነገር የበየነ ጴጥሮስን ወንድም ማስታወስ ነው። የኦሮሞዎቹን ጣሊያንን እየተፋለሙ ከመድፍና ከጥይት ከመትረየስ ጥይት መንጋጋ ውስጥ ጠላትን ሲያርበደብሉ የነበረው ትግሬዎች አይደሉም፣ ወይም ደግሞ አማራዎች አልነበሩም፣ ኦሮሞዎች ነበሩ። እናንተ ደንቁራችኋል። የደነቆራችሁ ስለሆናችሁ ልክ ብሔራችሁ የተለየ ከምድር ውጪ የመጣ ፍጡር አድርጋችሁ ነው ራሳችሁን የምትቆጥሩት። ይሄ ግን ፈጽሞ የተሳሳተ ነው። እንደ ማሳያ በ1990 በኢትዮጵያና ኤርትራ መካከል በተደረገ የድንበር ግጭት ጦርነት ወቅት 1287 ኤርትራውያን ናቸው እጃቸውን ለኢትዮጵያ መከላከያ የሰጡት ወይም በምርኮነት የተያዙት። ከነኚህ ውስጥ አብዛኞቹ የጦር ከፍተኛ ባለስልጣን የነበሩ ናቸው። ዛሬ መጣችሁ ብርሃኑ ጁላ ተማርኮ ነበር ብላችሁ ብትቀበጣጥሩ በዓለም ላይ ብዙ ጀነራሎች ተማርከው ያውቃሉ። መሞታቸው አስፈላጊ ካልሆነ ይማረካሉ። መሞታቸው አስፈላጊ የሚሆንበት ጊዜ ይሞታሉ። ይሄንን የተለያዩ ጦርነቶች ላይ ኢትዮጵያውያን ተሳትፈው ራሳቸውን ለፈንጂ ሰውተው ከኋላ ያለው ወገን ጦር ያለ ችግር የጠላትን ምሽግ እንዲሰብር
ራሳቸውን ፈንጂ ላይ በመንከባለል መስዋዕት የሆኑ በርካታ ኢትዮጵያውያን አሉ። በተለይም በርካታ ኦሮሞዎች አሉ። እና ሊበርኬ እኮ ከትግራይ አይደለም በአንድ ጥይት የሶማሊያን ጦርነት የቀየረው። በርካታ ጀግኖችን ማውሳት ይቻላል። ስለዚህ በብሔር ጀግንነት አይመጣም፣ አትዶንቁሩ። በብሔር ጀግንነት አይመጣም። ጀግንነት የግለሰብ ማንነት ነው፣ የብሔር ማንነት አይደለም። ለምን ድሃ ሆናችሁ? ለምን ድሃ ይኖራል በመሃላችሁ? ለምን ሽማግሌ ይኖራል? የብሔር ማንነት ቢሆን ኖሮ የግለሰብ ማንነት እኮ ነው። ሊማርክ ይችላል። ባይዘይ በኢትዮ ኤርትራ ጦርነት በ2001 እስከ 2002 እንደ አውሮፓውያን አቆጣጠር በተደረገው ጦርነት 902 ኢትዮጵያውያን ብቻ ናቸው እጃቸውን ለሻዕቢያ ወታደር የሰጡት እና በአልጀርሱ ስምምነት መሰረት ወደ ኢትዮጵያ የተመለሱት። ቅድም እንደገለጽኩላችሁ 1287 ኤሪትሪያውያን ናቸው በጦርነቱ ወቅት እጃቸውን ለኢትዮጵያ መከላከያ ሰጥተው በአልጀርሱ ስምምነት መሰረት የእስረኛ የምርኮኛ ልውውጥ የተደረገው ማለት ነው። ስለዚህ በየትኛውም ዓለም ይደረጋል። ራሽያ ውስጥ ይደረጋል። በራሽያ እና በዩክሬን ጦርነት ዩክሬናውያን እጃቸውን የሚሰጡበት ኮንዲሽን አለ። ስለዚህ የትም ሀገር ያለ ነው። እናንተ ዶንቆሮች ስለሆናችሁ እንደዚህ መረጃ ተፈልፍሎ ወጥቶ እስከምታዩ ድረስ ማመን አትፈልጉም። እኛ ጀግና ነን፣ እኛ የተለየን ነን። ምንም የተለያችሁ አይደላችሁም። እያከካችሁ ነው እየኖራችሁ ያላችሁ። ከሰው የተለያችሁ ምንም ያየንባችሁ ነገር የለም። የተለያችሁት በባህላችሁ ሊሆን ይችላል። የተለያችሁት በቋንቋችሁ ሊሆን ይችላል። ከዛ ውጪ ፍጡር ናቸው እና በጣም ራሳችሁን የተለየ ባታደርጉ፣ የተለየ ኃይል፣ የተለየ ተፈጥሮ ያለው ራሳችሁን እንደዛ ባትቆጥሩ ደስ ይለኛል። ደካማነት ነው፣ ባይዘው ድንቁርና ነው። እነኚህ የምትሏቸው ጀግንነት፣ መፍራት፣ መስጋት እነኚህ ሁሉ የግለሰብ ማንነቶች ናቸው። የግለሰብ ማንነትን የብሔር ማንነት አድርገህ ብታስቀምጠው አይሆንም፣ አይሄድም እና ብዙ ባትወዛገቡ ደስ ይለኛል። በደንብ አድርጋችሁ ታውቃላችሁ። እነ ባልቻ ሳፎን በደንብ አድርጋችሁ ታውቃላችሁ ታሪካቸውን። የማታውቁ ከሆነም ደግሞ አንብቡ ታሪክ። የአድዋ ጦርነትን የጣሊያን ለሁለተኛ ጊዜ ኢትዮጵያን በወረረች ጊዜ እነማ ፓስታ ቀቃይ እነማን ደግሞ ደማቸውን አፍሰው አገራችንን እንዳስከበሩ ታሪክ አስቀምጦታል። ስለዚህ ባትነካኩንና የሌላችሁ ማንነት ልትነግሩን ባትፈልጉ ጥሩ ነው። እኔ በብሔር ጀግንነት አለ ብዬ አላምንም። በብሔር ሀብታምነት የለም፣ በብሔር ድህነትም የለም። ሀብታምነትም ድህነትም የግለሰብ ማንነቶች ናቸው። አትዶንቁሩ። በብሔር መንግስተ ሰማያትን አትወርሰው። በግለሰብ ነው የምትወርሰው። በግል ማንነትህ ነው የምትወርሰው። አትደንቁር።